የኢራን እስራኤል አሜሪካ አሁናዊ መረጃ ኢራን ባስወነጨፈችው ሚሳኤል 11 እስራኤላውያን ተጎድተው ወደ ሕክምና ተቋም መወሰዳቸው ሲገለጽ ከተጎጂዎቹ መካከል የአንደኛው የከፋ መሆኑን የአገሪቱ አደጋ ጊዜ አገልግሎት አስታወቀ። የአሜሪካንን ባሳተፈው የኢራን እስራኤል አሜሪካ ውጊያ ምክንያት የመካከለኛው ምስራቅ አየር ክልል ከበረራ ውጪ ሆኗል። ወደ ኢራን፣ ኢራቅ፣ ሶሪያና እስራኤል የሚደረግ በረራ መቋረጡን እየተዘገበ ይገኛል። ኢራን ትላንትና ማታ በአሜሪካ በተፈጸመባት ጥቃት አጸፋዊ እርምጃ ወስዳለሁ ስትል አስታወቀች። 3 የኒውክሌር ማዕከል ላይ የአሜሪካ ለፈጸመችባት ጥቃት የአጸፋ እርምጃ ለመውሰድ አማራጮች በጠረጴዛ ላይ ናቸው ስትል አስታውቃለች። የአሜሪካን የቦምብ ጥቃት አስደንጋጭ ሲሉ የገለጹት የኢራን የውጭ ጉዳይ ሚኒስትር አባስ ኢራሺ ጥቃቱ ዘላለማዊና የማያባራ ጥፋት ያስከትላል ብለዋል። ሀገራቸው ሉዓላዊነቷን ለመከላከል በአሜሪካ ላይ የአጸፋ እርምጃ ለመውሰድ ሁሉንም አማራጮች ትወስዳለች፣ አማራጮቹም በጠረጴዛ ላይ ናቸው ስትል አስታውቃለች። በሌላ በኩል በርካታ ሀገራት እየተባባሰ የመጣውን የኢራንና እስራኤል መወዳደም ከዚህ በላይ ሳይከፋ እንዲቆም ጥሪ እያስተላለፉ ይገኛሉ። ቺሊ፣ ኩባና ቬንዙዌላ የአሜሪካን ጣልቃ ገብነት ካወገዙ ሀገራት ውስጥ ይጠቀሳሉ። ሁሉም ለሰላም እንዲተባበር ጥሪ አስተላልፈዋል። አውስትራሊያና ኒውዚላንድ ሁኔታው ከመባባሱ በፊት ነገሮች በውይይት እንዲያልቁ ጥሪ አስተላልፈዋል። ሌላ አዳዲስ መረጃዎች እንዲደርሳችሁ ሰብስክራይብ፣ ላይክ እያደረጋችሁ መመልከታችሁን አትርሱ።